ደህና ነዎት? ደህና ነኝ። ኑሮ እንዴት ነው አባት? አረደ እንደሰጠነ ነው ጌታ። ምን ነው አባት? ምን ነው? ጉልበት ደከመ፣ ሀብት አለቀ፣ አልሆነ አለ ችግር በቀለ። የጉልበት ችግርም የሀብት ማጠርም አልሆነ አለ። ለልጆች ወደፊት ከፍለ ሰጠን። የመሬት ችግር የሚጥበት ኖር ደግሞ ያችን ደግሞ በሰዓቷ የሚዘራልን አጣነ። በሰዓቷ ደግሞ አውስሎ የሚያበላጣነ። ልጅ እንዳንቀጥር ሀብት አነሰነ። ችግር በቀለብን። አንድ ወንድሜ ወልደ ዮሐንስ ይባላል። ከጀርመን ሀገር አባቴ አርቁኝ ጸሎት ያደርጉልኝ ብሎ 10,000 ብር ልኮልዎታል። አረግናቴ አይነሱም አባባ አይነሱም። ቆይ እጅህን ለምለም ያርገው። አሜን። ከፋለ እኔ ምንም አላረኩም። ወልደ ዮሐንስ ነው የሚመርቁት። እናቴ አንቺንም ሰጤታ ይዙንም ዲሽን ለምለም ያርከፋለ ስላስቀመጥሽ አሜን። ከፋሉ ያስቀምጥልኝ። አሜን። ያልታሰበ ሲሳይ ይስጥልኝ። አሜን። ተቸግረን ዛሬ ለወፍጮ ሁላ እርግጥ ግርድብት ነው የሚያስፈጭ ጠፋ። ቤት ወይው የምትየው ቀዳዳ ወደ ፍሳሽ ሆነ። ባካችሁ ልጆች የሚቀባል ይባላል አምጥተህ አስቀቡልኝ ብለን ልጅም ላይ ለየብቻው ለየት ለራሱ መውጫ መግቢያ ሆነ መሯሯጥ ሆነ። አሁን ችግር ፈጠረ። ኢንሻአላህ ያቆይልኝ። አሜን። ከፍ ያርግሽ መድኃኒዓለም እሱንም ያገዘነን እግዚአብሔር ደግሞ ከፍተኛ ያርግልን። ፈጣሪ ለድሆች እንዲሉ መጥቶ አዝኑ ይሄን ሁላ ዳውን እየመረመረ የሚሰጠው እግዚአብሔር ያቆይልን። አሜን አሜን። ከፍ ያለ ወንበር ያስቀምጥልን። አሜን።